አንድ ጊዜ ወደ መርካቶ ሲሄዱ ሼሙቅና ናቸው እና ሲሄዱ አንድ ያስከትላሉ አንድ ደራሳ አይደል እና እሳቸው ሽርጣቸውን አድርገው ሊወጡ ሲል እሱም ሽርጥ ለብሶ መጣ። እንዴ ሌባ ቢይዘን ማንን ሊያስጥልው? በል ሱሪ ልበስ አውልቅና አሉት። ሽርጥ አይመች አይደል? ሁለቱም እኮ እንግዲህ ሊዘረፉ ነው። አንዱ እንኳን ተከላካይ እንዲሆን ሱሪ ልበስ አሉ። አሪፍ አሉ። አንድ ጊዜ ሼህ ጫሌ ቁጭ ብለው ኃይለኛ ዝናብ እየዘነበ ነው እና ብርድ አላቸው። አግድም ይሉታል ይሄ የሚለብሱት እሱን አድርገው ለብሰው ዛጋ ቁጭ ብሏል ተማሪው። እንዴ ደራሲ ያሉት ደራሳ ያው ተማሪ ነው ይልሳል። አግድም የለው ሆኖ ነው የምትንዘፈዘፈው አሉት ቁጭ ብሎ። ኧረ ከአንድም ሶስት አለኝ አለ። ታዲያ ለምን ማስለብሰው ሲሉት ለክፉ ቀን ቢመጣም እኮ ይሄው መንዘፍዘፍ ነው አሉት። ክፉ ቀኑን በደህና ጊዜ ጠራው ማለት ነው።